በታሪክ ማህደር ውስጥ ታላላቅ ፍልሚያዎች የሚወሰኑት በሰራዊት ብዛት ወይም በሰይፍ ስለት ብቻ አይደለም። እውነተኛ ጦርነት ልብ ውስጥ በሚንቀለቀል እምነትና አእምሮን በሚቆጣጠር ፍርሃት መካከል ነው። በአንድ በኩል የእስራኤል ሰራዊት፣ በሌላ በኩል የፍልስጤም ሰራዊት ተፋጧል። ለ40 ቀናት ሙሉ አንድ አስፈሪ ድምፅ የእስራኤልን ወታደሮች ልብ ሲያስጨንቅ ኖሯል። 9 ክንድ የሚረዝመው በሰው አምሳል የተገነባ የሚመስለው ያ ግዙፍ ተራራ ጎልያድ ይባላል። እሱ ሲናገር ምድር የምትናወጥ፣ እርሱ ሲንቀሳቀስ ምድር የምትጨልም ትመስል ነበር። መላው የእስራኤል ሰራዊት ከንጉሱ ጀምሮ እስከ ታችኛው ወታደር ድረስ በፍርሃት ተውጧል። ታዲያ ይህንን የትዕቢት ግንብ የሚያፈርስ ጀግና ከወዴት ይገኛል? ይህ የዳዊት ታሪክ ነው። ከብዙ ዘመን በፊት በእስራኤል ምድር ዳዊት የሚባል አንድ ወጣት ልጅ ይኖር ነበር። እርሱ ከ8 ወንድሞቹ መካከል የመጨረሻው የነበረ ሲሆን በቤተልሔም ከተማ ይኖር ነበር። ዳዊት እንዲሁ ተራ ልጅ አልነበረም። ልዩ ሥራ ነበረው። የአባቱን በጎች ይጠብቅ ነበር። ቀንና ሌሊቱን በሜዳ ላይ በመሆን በጎቹን ምንም አይነት ጉዳት እንዳይደርስባቸው ያረጋግጥ ነበር። በተለይ አደጋ በሚበዛበት ጊዜ ሥራው ቀላል አልነበረም። አንበሶችና ድቦች በጎቹን ለመንጠቅ በተደጋጋሚ ሞክሩ ነበር። ዳዊት ግን ጀግና ነበር። በበትሩና በወንጭፉ ብቻ እየተከላከለ መንጋውን ይጠብቅ ነበር። ከበጎቹ ጋር በማይሆንበት ጊዜ ደግሞ ዳዊት በበገናው መጫወት ይወድ ነበር። በጣም በሚያምር ሁኔታ ስለሚጫወት ወፎች እንኳን ቆመው ያዳምጡት ነበር። አንድ ቀን ሳሙኤል የሚባል አንድ ጥበበኛ ሰው የዳዊትን ቤት ጎበኘ። እግዚአብሔር ሳሙኤልን ዳዊት የወደፊቱ የእስራኤል ንጉሥ እንደሚሆን ነግሮት ነበር። ስለዚህ ሳሙኤል ዳዊትን ቀባው። ይህ ማለት ዳዊትን ለአንድ እጅግ በጣም አስፈላጊ ለሆነ ሚና መረጠው ማለት ነው። ይህ በእንዲህ እንዳለ ብዙም በማይርቅ አንድ ሸለቆ ውስጥ ትልቅ ችግር እየተፈጠረ ነበር። እስራኤላውያንና ጠላቶቻቸው ፍልስጤማውያን ለጦርነት እየተዘጋጁ ነበር። ፍልስጤማውያን ጎልያድ የሚባል አንድ ግዙፍ ተዋጊ ነበራቸው። እርሱ ከማንም የበለጠ ረጅም፣ ከየትኛውም ድብ የበለጠ ጠንካራ ነበር። ጎልያድ በየቀኑ እስራኤላውያንን ከእርሱ ጋር የሚዋጋ አንድ ተዋጊ እንዲልኩ ይሞግታቸው ነበር። ነገር ግን ሁሉም በጣም ፈርተው ነበር። አንድ ቀን ዳዊት ከእስራኤል ሰራዊት ጋር ለነበሩት ወንድሞቹ ምግብ ሊያመጣላቸው ሄደ። ጎልያድን ሲያየው ሁሉም ሰው እርሱን መፍራቱን ሊገባው አልቻለም። ዳዊትም እኔ ከጎልያድ ጋር እዋጋለሁ፣ በጎቼን ስጠብቅ እግዚአብሔር ከአንበሶችና ከድቦች ይጠብቆኛል፣ አሁንም ይጠብቀኛል አለ። ንጉሡ ለዳዊት የጦር ትጥቅ ሰጠው። ነገር ግን በጣም ከባድ ነበር። ስለዚህ ዳዊት ወንጭፉንና ጥቂት ድንጋዮችን ብቻ ለመጠቀም ወሰነ። ጎልያድ ለማጥቃት ሲንቀሳቀስ ዳዊት አንድ ድንጋይ ወስዶ በወንጭፉ ውስጥ ካደረገ በኋላ በሙሉ ኃይሉ አሽከረከረው። ድንጋዩ በአየር ላይ በረረና ጎልያድን በቀጥታ ግንባሩን መታው። ጎልያድ መሬት ላይ ወደቀ። ዳዊትም አሸነፈ። የዳዊት ጀግንነት ምንም ያህል ትንሽ ብንሆንም በእምነትና በድፍረት ትልልቅ ፈተናዎችን ማሸነፍ እንደምንችል አሳይቶናል። ያም ወጣት ልጅ ዳዊት የእስራኤል ታላላቅ ነገሥታት አንዱ ለመሆን በቃ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።